ሰላም ውድና የተወደዳችሁ የአደይ ድራማ ተከታታዮች እንደምናችሁ ነው ያለው። ሰላም ነኝ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አደይ ደብን ፍቅሩን ልትቀበለው ነው። ጊዜ ስጠኝ ላስብበት ብላለች ማለት ነው። ፍቅር ደግሞ አበደች። ፍቅር እንግዲህ እንደምታዩት ማለት ነው አደይ ላይ የሞቀ ውሃ አፍልታ እጇ ላይ ደፋችባት። አደይ ደግሞ አነቀቻት ማለት ነው። አደይ ስንታንቃት ደግሞ ጮኸችና ሊዱና ደብ መተው ነበረ ማለት ነው። ያው እንግዲህ ደብ ደግሞ ያው በአደይ የሚመጣበትን ሰው ያው አይደራደርምና ጊዜም አይሰጥምና ፍቅርን አነቃት ማለት ነው። እንቅ አደረጋት። በቃ ህይወቴ ናት፣ አደይን አትናገሩብኝና ሊዲያና ፍቅርን አንገታቸውን ይዞ ይቅርታ እንዲያደርጉላት ለአደይ ጠይቀዋል። ይቅርታም ጠይቀዋል። ግን ይቅርታቸው ያው በልህም ቢሆን ግን ይቅርታ ጠይቋቸዋል ማለት ነው። በጣም የሚገርም ፍቅር ነው። ያው እንግዲህ ደብ እንደሚያፈቅራት ይታወቃል አደይን። አደይ ደግሞ ያው ለባርኮት ነው ስሜት ያላት። ባርኮት ደግሞ ያው መታለች፣ ፍቅረኛው የድሮ ፍቅረኛዋ መታለች ማለት ነው። ቤዛ ከቤዛ ጋር አብሯት ሂዷል ማለት ነው። እንዲሁም ደግሞ ኤላ ትቷት ሊሄድ ነው ሊሊን ማለት ነው። በጣም ነው የሚያሳዝነው የነሱ ደግሞ ማለት ነው። ትንሽ እንኳን ሳይቆዩ መጡ ሄዱ ነው የሚባለው ማለት ነው። እና አደይና ደብ ቢሆኑ በፍቅር ደስ ይለኛል ብዬ አስባለሁ። ግን ያው ስሜት የላትም ለደብ ፍቅር ማለት ነው። አደይ ደግሞ የዛ ላይ የሰው ቤት ሰራተኛ ናትና ከሰው ቤት ሳትወጣ ደግሞ ከሰራተኛ ሁና እንደዚህ ፍቅር ለመጀመር በጣም ፈርታ ነበረ አደይ ማለት ነው። ያውን ላስብበት ብላለች። ግን ብትቀበለው ደስ ይለናል። ደስ የሚለው ነገር ደግሞ ይጅሽ ልሂድ ከሰራተኝነት ላስወጣሽ፣ ከዚህ ቤት አይመጥንሽም፣ እኔ ይጅሽ ልሂድና እኔ ላኑርሽ እያላት ነው አደይ። አደይ ደግሞ በዚህ ሁኔታ እንትን እያለች ነው ማለት ነው። እየተንገራገረች ነው ማለት ነው። ግድርድር መልበስ፣ ሴቶች መግደርድር ያው እንወዳለን አይደለ? ሀቁ ሲመጣ ማለት ነው። እና እንደዛ ነው ማለት ነው። መጨረሻ ላይ በጣም ነው የሚያሳዝነው። የአደይ የአደይ የክርስትና አባቷ ልጅ ማለት ነው ዳይመንድ ማለት ነው ደመቀ ወይም ዳይመንድ ሆነው እና ደግሞ ማን ነው ያ የሚያፈቅራት ማለት ነው። አደይ በሶስት አፍቃሪ ተከባለች ማለት ነው። ያው አንደኛው ደግሞ ወጥቷል። ሁለቱ ያው ተስፋ አልቆረጡም። እስካሁን መልሷን እየጠበቁ ነው። ያው አደይም ደግሞ ያው እንደዚሁ እንዳለች ናት ማለት ነው። እስካሁን ምንም ነገር አላለችም፣ መልስም አልሰጠችም። ለደብ ግን ጥያቄውን የፍቅር ጥያቄ ብትቀበለው በጣም ደስ ይላል። አብረው ቢኖሩ ከዚህ ከሰራተኛነት አውጥቶ የቤትም ቤት ሊያረጋት ይችላል። ላይክ እንደ ጽናት ማለት ነው። እና ቤተሰብ አደይ አሁን መጨረሻ ላይ ያው አደይ ናግተዋት ሊወስዷት ነው። ደመቀ ማለት ነው። ይሄ ደመቀ ነው ዳይመንድ የሚባለው ግለሰብ። እሱ ደግሞ ምን ነው አለፋታላት ልጅቷን። በቃ ምንም ሊፋታት አልቻለም ጋይስ ማለት ነው። እውነት በጣም የሚያስጠላ ወይ በብር በገንዘብ ብቻ ሰውን የሚሸጥ እውነት በጣም የሚያስጠላው ይሄ ዳይመንድ ሰብየው ማለት ነው። ለአደይ ምንም እያደረገላት አይደለም፣ ምንም እየሰራላት አይደለም። በቃ ለሷ ሁሌም የሆነ እንትን እየሆነባት ነው፣ ሰበብ ብቻ እየሆነባት ነው ማለት ነው ጋይስ። እና ውድ ቤተሰቦቼ የምልላችሁ ነው አደይ ለደብ ፍቅሩን ትቀበለው እና ፍቅራቸውን በንጹህ አየር ያጣጥሙ ነው የምለው ቤተሰብ ማለት ነው። ውዶችዬ ማለት ነው አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሀሳብና ኮሜንታችሁ ላይ ኮሜንት ጻፉ ማለት ነው። አመሰግናለሁ። ባይ። በሌላ ቪዲዮ እንገናኝ።